ሴት ልጅ ከወንድ ልጅ የምትፈልገው እኮ እንትኑን እኮ ፕሮቴክተርነቱ አጋዥነቱ ረጅም ከኔ ጋር ያስኬደኛል በቃ እንጂ ልፍስስ ወንድ አትወድም ምድር ላይ አሁን ለምሳሌ ሰዎች ገንዘብ ምናምን ይላሉ አይደለም ኖ ሴት ልጅ ከወንድ ልጅ የምትወስደው ምንነቱ ነው ኮንፊደንስ ባልነቱ ቆፍጣናነቱ አሁን አንዳንዴ እኮ እንትን አለ የማይወስን አባወራ ገንዘብ ስለሌላ አይወስንም አለቀ አባወራነቱን ስተዋል የወንድ ማዕረጉን ስተዋል በአባወራ ሆኖ በቤቱ ውስጥ የማይወስን ወንድ አባወራነቱን ስተዋል ቤቱን እንዴት ሊያዝ በቃ በምንም ፈጣሪ እሱም ባል አድርጎ የቤቱ የበላይ አድርጎ አስቀምጦታል የበላይ ሲባል ለትዳሩ ነው ይሄ ለመጫን እሷን እንትን ለማለት አይደለም ትዳሩን እንዲመራ እሷ ደግሞ አጋር ሆና በፍቅር አጋዥ ሆና ያንን ቤት ተያይዘው እንዲሄዱ ስለዚህ አሁን የሴት ስኬታማ መሆን አብዛኛውን ጊዜ ማለት ነው ትልቁ ፐርሰንት የሰው ልጅ የሚወስደው ከአባት አይደለም ከእናት ነው በምንም ታምር ከፍሎት የማይጨርሰው በእናቱ ሆድ ውስጥ የተቀመጠበትና የጠባበትና በእግሩ ውስጥ ከሚሄድበት ካልኩሌት ከተደረገ እድሜ ልኩን ቢለፋ አይከፍለው ነገር ግን እዚህ ጋር ማወቅ ያለበት ሁል ጊዜ አንድ ጥሩ አባወራ ለመሆን ባለቤቱ ልታከብር ይገባል ወንድ ልጅ የማይታገሰው ክብሩ ነው አሁን እነዚህ ማዕረግና ሴክሰስ ደግሞ ሲመጡ ምን ነው የሚወስዱት ከወንድ ልጅ ክብሩ ይወስዱበታል ንቀ እኔ ውጪ ውዬ አይደለም እንደ የምመጣው ውጪ ውሎ መምጣት የሥራ ድርሻ ባል ማክበር ግን የውዴታ ግዴታ የፈጣሪ ቃል ነው ሚስትህን ተንከባክበ ከምንም ነገር ፕሮቴክት አድርገ አደራ ናት ሴት ልጅ ከፈጣሪ የተሰጠች አደራህን ጠብቀ ተንከባክበ የልጆችህን እናት የወደፊት ተስፋ ይዛችሁ የምትሄዱ መንከባከብ ደግሞ የውዴታ ግዴታ ነው